እሺ ምን ይፈጠር ብለሽ ነው የጠራሻቸው? ልጆቹን እንዲያስፈቱልኝ አንተ በጣም ጥጋብ ላይ ስለሆንክ እኛ ሲጀምር ዳኒና ሌላ ማን ነው ያሳሰብከው? የአብርሽ የድሮ ባለቤቱ ሩታ ማለት ነው። ትላንትና አብርሽን ሽምግልና አቅርበው ነበር። ታላላቅ አባቶችም ነበሩበት። እንዲሁም የአብርሽ ትልቁ ወንድሙም ነበረ። ከእንደገና ደግሞ እህቱም ነበረችና ሽምግልና አቅርባ ጠይቀዋለች። እባክህ እኔን ልጆች አስፈታለኝ፣ አንተ ጠግበሃል። እኔ እነዚህን ልጆች የጠራኋቸው እኒህን አባቶችንም እዚህ ድረስ ያንገላተኋቸው ዳኒ ሮያልና ኤፍሬም እንዲፈቱ ነው። ሌሎችም ብዙ ያሳሰርካቸው ሰዎች እንዳሉ መረጃው እየደረሰኝ ነው። በእኛ ዙሪያ ያሉትን እባክህ አስፈታልኝ ብላ ሽምግልና ጠይቃ ነበር። አብርሽም እንግዲህ ምላሹ እዛ ላይ የነበረው አንቺ ጥፋተኛ ሆነሽ በላይ እኔን ደግሞ ዙረሽ ሽምግልና ሰው ስትልኪ አታፍሪም? እኔ እኮ አሳስሬሽ ነበር ያስለቀቅኩሽ እኮ ቤቢ ወይም ልጃችን እንዳይጎዳ ብዬ ነው። አስፈላጊ ከሆነ አሁንም ፖሊስ ጠርቼ ላስጠረንፍሽ እችላለሁ ብሎ ሲላት ወዲያውኑ እሷም ታረከው ወንድነህ ስትለው ፖሊሶችን ጠርቶ ነበር። ነገር ግን በመሃላቸው ታላቅ አባቶች ስለነበሩ ፖሊሶችን እባካችሁ ተረጋጉ ብለው ከጎን ቁመዋል። እንደምታዩቸው ማለት ነው። ፖሊሶቹ አሁንም ወደ ሩታ እያንጃበበ ነው ያለው። አልሆን ካለ እኔ እዛለሁ ልጁን አንቺ ትገቢያታለሽ። እነሱ እኔ ማስፈታትም ምንም አልችልም። አንዴ ህግ ይዟቸዋል። የዳኒ ሮያልና የኤፍሬም ጉዳይ ህግ የያዘው ነገር ነው ብሏል። ሰው ነው የታገተው፣ ፍቅረኛዬ ናት የታገተችው። በዚህ ትልቅ ከተማ ውስጥ እገታን ራሱ መንግስትም ተቃውሞ ያደርጋል ነው ያሉ። እንግዲህ አብርሽ በጣም በሰለጠነ መንገድ ነው ሽማግሌዎችን የተናገራቸው። በመጨረሻ ብጥብጥ ሆኗል። በጣም ተበጥብጧል። ብዙ ችግር ነበረ እውነት ለመናገር ግን ሩታም ሳትታሰር ቀርታለች። ሩታም በጣም ተናዳ ነበረ። አብርሽን እኔ ከፈለኩ አንተን እኮ አስቀፈድድሃለሁ፣ አሳስርሃለሁ እያለች ስትዝትበት ነበር ማለት ነው። በሽማግሌዎች ውስጥ ቪዲዮ ስለደረሰኝ ነው ምነግራችሁ። ውድ የኤፊሾ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ እንደኔ ፊት ፍክት ይበል። የኔ ፊትም ብዙ ፈክቶ ካልታያችሁ ከኔ ፊት በላይ 2 እጥፍ ፍክት ይበልላችሁ። ያሰባችሁት ሁሉ ይሳካላችሁ። እውነት አሁን ይህን ቪዲዮ እያያችሁ ቴንሽን ውስጥ የገባችሁ የጨነቃችሁ የማዳም ቅመሞች እንዲሁም በተለያየ ስደት ሀገር ያላችሁ እህት ወንድሞቼ እባካችሁ አትጨነቁ። ሁሉን ነገር ለፈጣሪ ስጡ፣ ለድንግል ማርያም ስጡ። እሺ ለአላህ ስጡ፣ ለፈጣሪያችሁ ለምታምኑት ስጡ። ፈካ ይላል ነገሩ። እንደተጠማመደ እንደጠቆረ አይቀርም፣ ብርሃን ይመጣላችኋል። አይዟችሁ። አቤት ምንድነው የሆንኩት? እዚህ ላይ ሰበኳችሁ እኮ። ለማንኛውም አመጣጤ ዛሬ ሩታ አብርሽን በሽማግሌዎች በታላላቅ አባቶች ሁሉ እንዲሁም በቤተሰቦቹ ይዛው ነበር። እባክህ አስፈታልኝ ነው። እሱ ደግሞ የታገተችው ፍቅረኛዬ ናት፣ በጣም ማፈቅራት፣ ከዓይኔ ተሰውራለች። ከዓይኔ ተሰውራ ይሄው ሌት በህልሜም ቀንም እሷ ጋር ነኝ፣ እኔ አሁን እዚህ ያሉት ቀፎዬ ነው ብሎ አብርሽም ለትልቅ አባት ነበሩ አብረው ለነሱ ተናግሯል ማለት ነው። ይሄ ነው መረጃው። ያው እንግዲህ አዲስ ነገር አለ። ብዙ ሰዎች እየታደኑ ነው። አብርሽም ደግሞ እያጣራ ነው ያለ። ሴራው እንዴት መጣ? እንዴት ሆነ? ማን ነው ሴራውን እንደዚህ አድርጎ የጠነሰሰው? ዳኒ ሮያል ነው? ሜሪ ናት? ኤፍሬም ነው? ሌሎችም ከነ አብርሽ ጎን ሆነው ወደዛ ውስጥ ሄደው ተሰግስገው መረጃ እያቀበሉና ነገሩን እየሰሩ ያሉ ሰዎች እንዳሉ ሁሉ ደርሷል። አብርሽ እያጠያየቀ ነው ያለው። ይሄ ፓርት 1 ነው። ፓርት 2 ደግሞ አሁን መረጃ ሊደርሰኝ ነው። ምክንያቱም ጠብቅ እያሉኝ ነው። አዲስ መረጃ አለ ብዬ አስባለሁ። ፓርት 2 ቪዲዮ ሰራላችኋለሁ። ፓርት 1ን በደንብ ኩምኮም ማድርጋችሁ ስሙት፣ ላይክ አድርጉት። ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጉ። ወደ ፓርት 2 ደግሞ ትንሽ ቆይቼ የምገባ ይሆናል። አሁን ዜናው ከደረሰኝ አሁኑ ነው ማቀርብላችሁ። ዜናው ቆይቶ ከደረሰኝ ሌላ ልብስ ቀይሬ ፈታ ብዬ እኔ እናንተ ባለቤት እመጣላችኋለሁ። ኦኬ እኔ ማዳሞች ቅመም ባለቤት እመጣላችኋለሁ። ለማንኛውም መልካም ጊዜ ይሆንላችሁ። ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እንገናኛለን። መልካም ጊዜ